ደግሞ አንዳንድ ሴቶች አላችሁ ወገባችን ቀጭን እንዲሆን ሽምጣም እንድንሆን እያላችሁ ቀንም ሙሉ አንድ ደረቅ ቂጣ በልታችሁ የምትታዱ ሴቶች ታው እንደዛ አታድርጉ። ትሞታላችሁ። ታው እኛ ቆይ ጅልነን እንደ በራብ የመጣ ወገብና በተሰጠ የመጣ ወገብ ማንለየው እኮ እንለያለን። ስለዚህ መብላት አለባችሁ። ሽምጡ እንግዲህ ተሰጥቶ ከሆነ ይመጣል፣ ካልመጣ የለም። ገና አቋማችን እንዲያምር እያላችሁ ዝም ብላችሁ አንድ ደረቅ ኩዝ በልታችሁ ሆዳችሁን እየጠመጣችሁ አትዋሉ። ብሉ። መብላት አለባችሁ። ምግብ መድፈር አለባችሁ። ብሉ። በቃ ምግብና ሰውን መድፈር ነው የሚያዋጣው። ብሉ። በቃ ብሉ። አሁን ያዋጣው ዝም ብላችሁ ገና ሽምጣም ሆነ እንደዚህ አንድ ፈቶ ተለምጠሽ ለመነሳት ቆምሽን አትዋያ። ምን ያደርግልሽ? መብላት አለብሽ። ራስሽን እስከማይጎዳ እስከ ጥግ ድረስ መብላት አለብሽ። ያ ብሉ። እኔ ግን በጣም አስተያየት አለኝ። እግዚአብሔር የምሬን ነው። ብዙ ጊዜ አወራለሁ ብዬ ተዋል። ቦርጭ ካወጣችሁ በኋላ በጣም ከወፈራችሁ በኋላ ይሄ ሼፕዌር የምትለብሱ ስፖርት ስሩ፣ ምግብ አስተካክሉ፣ አመጋገብ። የምሬን እኮ ነው። እናንተ እኮ አንደኛ በሽታችሁን ደብቃችሁ፣ ይሄ ወፍረት በሽታ ነው በነገራችን። ሁለተኛ ሞራል። ማንን ነው የምትሸውዱት? ለምን ነው እጭጭ ብቻ የምታስቡት? አንዳንድ ዘረጠው ሴቶች ደግሞ አላችሁ በጣም ከወፍራችሁ ተነሳችሁ ቢዝነስ ነው ያደርጋችሁት። እናንተ እንኳን ይመቻችሁ። እግዚአብሔር እኔም ያክል ቦርጭ ይዞ ይመጣል። ሼፕር ግጥም አድርጎ በዚህ ይዘጋል። ከዛ በኋላ እንደዚህ አይነት ሼፕሽን የሚያሳምር ለስንት ደቂቃ ፕሮግራም ደርሶ እስከሚመለሱ ድረስ ከቤት ወጥቶ ቦሌ ሄደው ካፌ መኪያቶ ጠጥቶ እስከሚመለሱ ድረስ ማታ ናይት ክለብ ሄደው እስከሚመለሱ ድረስ ከዛስ ማንን ነው የምትሸውዱት? ስፖርት ስሩ፣ አመጋገባችሁን አስተካክሉ። ቢ ጤናማ ሁማን ቢንግ በአማርኛና በእንግሊዘኛ አለቅ። አመሰግናለሁ። ቴንክ ዩ